ድሮ በጫካ ውስጥ አንዲት ብልህ ጦጣ ትኖር ነበር። ጦጣዋ ከዛፍ ዛፍ እየዘለለች እና ፍራፍሬ እየበላች ትኖር ነበር። አንድ ቀን ግን አንድ ተኩላ መጥቶ ዛሬ አንቺን እበላሻለሁ አላት። ጦጣዋ አልፈራችም። በጥበብ እሺ፣ ግን ከመብላት በፊት በውሃው ውስጥ ያለውን ሌላ ተኩላ አስወግድልኝ አለችው። ተኩላው ወደ ወንዝ ሄዶ በውሃው ውስጥ ራሱን አየ። እውነት ሌላ ተኩላ አለ ብሎ ተቆጣ። ወደ ውሃውም ዘሎ ገባ፣ ግን ውሃው ወሰደው። ጦጣዋም ዛፏ ላይ ከፍ ብላ ቁጭ ብላ እየሳቀችበት ነበር። እና ልጆች ከዚህ ምን ትማራላችሁ? ጥበብ ከጉልበት ይበልጣል።